ሰላም እንደምን ዋላችሁ ውድ የቻናሌ ቤተሰቦች፣ ዛሬ እንግዲህ የተመራረጡ ምርጥ የሆኑ ቪዲዮዎችን ይዘን ወደ እናንተ ቀርበናል። የተመራረጡ ቪዲዮዎች ናቸው፣ ደስ የሚሉ ናቸው። ቪዲዮዎችን ፈታ ዘና እያልን ሪአክት ያደረግን እንቀጥላለን። ከቪዲዮዎች ብዙ ቁም ነገሮችን ትማራላችሁ ብዬ አስባለሁ። ከእናንተ የምትጠበቀው ላይክ፣ ኮሜንት፣ ሼር ማድረግ ብቻ ነው። እስከ መጨረሻ በመሆን እነዚህን ቪዲዮዎች እንድትከታተሉ የአክብሮት ግብዣዬ ነው። ወደ ቀጣዩ ቪዲዮ እናልፋለን። ቀጣዩ ቪዲዮ እንግዲህ ብዙ ጊዜ የፍርድ ቤት መጥሪያዎችን ያለ መቀበል ቀለል ያለ ነገር መስሎ ሊታይ ይችላል ማለት ነው። እነዚህ ነገሮች ደግሞ በህግ አንፃር ሲታዩ ወንጀል እንደሆኑ የሚያስረዱን ነገሮች አሉ። እስቲ ስለነዚህ ጉዳዮች የፍርድ ቤት ጥሪ ያለ መቀበል እና መጥሪያዎችን ያለ መቀበል የሚያስከትለውን መዘዝ ተከታትለን እንመለሳለን። ወደ ቪዲዮ። መጥሪያ እንቀበል የምትሉ ሰዎች ከፍርድ ቤት ከፖሊስ ጣቢያ ወይም አንድ ግለሰብ በፍትሐ ብሔር ክስ መስርቶባችሁ መጥሪያ ሲያመጣ የሆነ መጥሪያ የምትፈሩ ሰዎች አላችሁ። ወይም ደግሞ ሰበብ እየፈለጋችሁ አንቀበል የምትሉ ሰዎች እና መጥሪያ ለመቀበል ያለውን ጉዳት ባጭሩ መንገር ይጠቅማል። ለምሳሌ በፍትሐ ብሔር ጉዳይ መጥሪያ አልቀበልም ማለት የሚያመጣው ጣጣ ምንድን ነው? በፍትሐ ብሔር ስነ ስርዓት ህጋችን 103 ላይ እንደተደነገገው መጥሪያውን አልቀበልም ካልክ ሰውየው ያንን መጥሪያ ወስዶ ለፍርድ ቤት ነው የሚመልሰው። አልቀበልም ማለት የተከሰስከው በሚሊዮን በሚቆጠር ጉዳይ ሊሆን ይችላል። የተከሰስከው ቤትህን በሚመለከት ጉዳይ ሊሆን ይችላል። የተከሰስከው አንተ ይጠቅመኛል በምትለው መሰረታዊ በሆነ ጉዳይ ላይ፣ በሀቅህ ላይ፣ በእውነትህ ላይ የተቃጣ ክስ ሊሆን ይችላል የቀረበበት። ስለዚህ ያንን ክስ ቀርበህ ካልተጋፈጥክ፣ ተገቢውን መከላከያና ማስረጃ ካላቀረብ በሌለህበት ነው ጉዳዩ የሚታየው። አይ እንዲሁኝ አይሰራም በቃ አልቀበልም ብሎ ነበር የሚለው ከተመዘገበ ጉዳዩ በሌለህበት ነው የሚታየው ማለት ነው። ስለዚህ ጉዳዩ በሌለበት መታየት ደግሞ የሚያመጣው ጣጣ ክርክሩ መሸነፍ ነው። ምክንያቱም በኋላ ከሰማችሁ በኋላ ወደ ክርክሩ ብትሄዱ ማስረጃ የማቅረብ ተገቢውን ክርክር በጽሁፍ አደራጅቶ የማቅረብ መብታችሁን ታጣላችሁ። ስለዚህ መጥሪያ ጦር አይደለም። መጥሪያ መቀበል ይጠቅማል። ተቀብሎ ባለሙያ ማማከር፣ እንዲህ አይነት ክስ መጥቶብኛል ብሎ ተገቢውን ምላሽ መስጠት እንጂ በመደንበር ወይም አልቀበልም ብሎ በመፍራት ችግሩ መሸሽ አይቻልም። ጉዳዩ የወንጀል ጉዳይ ከሆነ ደግሞ በወንጀል ጭምር ያስጠይቃል። የፍትሐ ብሔር ጉዳይ ከሆነ መብታችሁን ነው የምታጡት። ወንጀል ከሆነ ግን በተለይ የፍርድ ቤት መጥሪያ ላይ ምስክር እንድትሆኑ ተጠርታችሁ አልቀርብም ማለት ወይም ላለመቅረብ መፈለግ በወንጀል ጭምር የሚያስጠይቅ ነገር ስለሆነ መጥሪያ በአግባቡ ተቀብሎ ለዛ ተገቢው ምላሽ መስጠት እንጂ አልቀበልም ማለት የሚጠቅም አይደለም። እንግዲህ እንደምታወቀው መጥሪያ ለመቀበል ወንጀል ነው እየተባለ ያለው። ስለዚህ ወንጀልም ነው። ከዚህ በኋላ መጥሪያ አልቀበልም ማለት አይቻልም። ወደ ቀጣዩ ቪዲዮ እናልፋለን ማለት ነው። የቀጣዩ ቪዲዮችን እንግዲህ ሀና 2003 ላይ በኢትዮጵያ አይዶል የምናውቃት ሀና አሁን ትልቅ ሰው ሆና እንግዲህ ብዙ ስራዎችን እየሰራች ትገኛለች። እስቲ የእሷን አንድ ፓስወርድ ስታቀርብ የነበረችውን ሙዚቃ ተከታትለን እንመለሳለን። ጎበዝ ትችያለሽ፣ የምር በጣም ጎበዝ ነሽ። እስቲ ወደ ቀጣዩ ቪዲዮ እንሄዳለን። በፍርድ ቤት ውስጥ የተከሰተ አንድ አስደንጋጭ ነገር አለ። እስቲ እሱም ቪዲዮ ተከታትለን እንመለስ። ዓለማችን ላይ እጅግ በጣም እየተዘዋወረ ያለ ቪዲዮ ነው። ይሄንን ቪዲዮ እስካሁን ተመልክታችሁታል ብዬ አስባለሁ።
ካልተመለከታችሁት ወይም ካልገባችሁ ትንሽ ላብራራላችሁ። ከላይ የምትመለከቷቸው እንግዲህ በላስ ቬጋስ ውስጥ በሚገኝ ኮርት ወይም ፍርድ ቤት ውስጥ የሚገኙ አንድ ዳኛ ናቸው። ጠዋት ስራቸውን ለመስራት ገቡና የተወሰነ ኬዞችን ወይም የፍርድ ፋይሎችን ከተመለከቱ በኋላ ይህ የ30 ዓመት ወጣት ተራው ይደርስና ወደ ኮርቱ ወይም ወደ ፍርድ ቤቱ ይገባል። ከሳቸው ፊትም ይቆማል። ይህ የ30 ዓመት ጎረምሳ ስሙ ዲዮብራ ሬንደር ይባላል። ለፍርድ ቤት አዲስ አይደለም። ከዚህ በፊትም ከእንደዚህ አይነት ፍርድ ቤት ቀርቦ እስር ቤት ገብቶ የእስር ጊዜውን ጨርሶ ነው የወጣው። ለሁለተኛ ጊዜ ነው ወደ ፍርድ ቤት የመጣው። በዚህም እንግዲህ ዳኛው ፍርዱን እንዲያቀሉለት የተለያዩ ምክንያቶችን አቀረበ። ከዚህ ውስጥም እንግዲህ ስራ ጀምሬያለሁ፣ $20 በሰዓት እየተቀጠርኩኝ እየሰራው ነው። ከዚህ በፊት የጭንቅላት ህመም እንዳለብኝ አላቅም ነበር። አሁን ግን ህመም እንዳለብኝ አውቄ መድኃኒት ጀምሬያለሁ የሚሉ ሀሳቦችን ለዳኛው አቀረበ። ዳኛውም ይህንን ሀሳቦችን ከሰሙ በኋላ ፋይሉን ወደ ኋላ ተመልሰው ሲመለከቱ እጅግ በጣም ብዙ የሆኑ ወንጀሎችን እንደሰራ ተረዱ። ለምሳሌ ቤት ሰብሮ መዝረፍ፣ ሰው ላይ ድብደባ ማድረስ እና የተለያዩ ወንጀሎች። እሳቸውም ይህን ነገር ከተመለከቱ በኋላ አሁን ይህን ሰውዬ መቅጣት ያለብን ሰዓት ነው ብለው ካፋቸው እንደወጣ የሆነ ድምፅ ሰሙ። ወደ ላይ ሲመለከቱ ኦልሬዲ ይሄ የ30 ዓመት ወጣት ልጅ በሮ ከሳቸው ላይ አልፏል። በዚህም እንግዲህ ሙሉ ለሙሉ ከወንበር ገፍትሮ ጥሏቸው ከሳቸው ላይ ተጫነ። አንድ ሁለት ቡጢዎችንም ሰነዘረ። ወዲያውኑ ካጠገባቸው የነበረው ፖሊስ መጥቶ ወደዛ ገፍትሮ ወሰደው። ፖሊሱም አልቀረለትም። ፖሊሱም 1-3 ቡጢ ተቀበለ። እጁም ወለቀ። ሰውየውንም በቴዘር ወይም በኤሌክትሪክ አድርገው እንግዲህ ራሱን እንዲስት አደረጉት። In the aftermath of the attack, panic ensues as it's clear more help is needed. በዚህም ድብደባ የደረሰባቸው እኚህ ዳኛ እንግዲህ ትንሽ የሆነ ጉዳት አስተናግዶ ተነስተዋል። ፖሊሱ ደግሞ የእጁ ክንድ ወልቋል። በዚህም እንግዲህ አዲስ 13 የተለያዩ ክሶችን እንዲያስተናግዱ ሆኗል። የተከታተላችሁትን ይመስላል። የሚገርም የፍርድ ቤት ታሪክ ነው። እንግዲህ ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ። እንግዲህ በስሜት ፍርድ ቤት ሲቀርብ እንግዲህ ስሜት ብዙም ቫልዩ ያሰጣል የሚለውን ነው። እስቲ ወደ ሌላ ቪዲዮ እናልፋለን። ኢትዮጵያ አድጋለች፣ አንደኛ ነች በዓለም በሀብትነት በኑሮ ሰዎችም ጥሩ ሰዎች ናቸው። ሁሉም አንደኛ ናት በዓለም ኢትዮጵያ። ሀብታም የመጨረሻ በዓለም አንደኛ አገር ኢትዮጵያ ነች። ሁሉም ሰው ያገባል፣ ቤት ይሰራል፣ ህንፃ ይሰራል። ሁሉም አልፎለታል። ሁሉም ሰው ህንፃ ሰርቷል፣ ቤት ሰርቷል። ማስተር አብነት ጀግና፣ ሁሌም ያደንቀህ ልጅ ነህ አንተ በጣም
ስለ ማስተር አብነት ለመናገር በጣም እውነት ለመናገር በጣም ከባድ ነው። የእናቶች ምርቃት ብቻ አንተን ያኖራል። አስደነገጠው። በቀጣይ የምናየው እንግዲህ ኑሮ ውድነት እስከ ዛሬ 7 ዓመት በዚህ ከቀጠለ ምን ይሆናል የሚለውን ነው የምናየው። እስቲ ስለ ኑሮ ውድነት አንድ የተሰራ ቪዲዮ አለ። እስቲ እሱን እንከታተል። ድራፍት በማንኪያ ተራ በተራ ነው የሚጠጡት ደግሞ ያውን የምናየው እንግዲህ የዘመኑን አንዳንድ ዘፋኞችን የሚወክል አይነት የዘፈን ቅንብር ነው። እስቲ ተከታትለን እንመለስ። እሰይ ይገርም ነው። ቀጣይ አንድ የስርቆት ቪዲዮ ነው። እንግዲህ ስርቆት መጨረሻውን እስቲ እንያ። ቆረጠው እጁ። እንግዲህ በስተመጨረሻ እንግዲህ ሰሞኑን በጣም አነጋጋሪ ከሆኑ ቪዲዮዎች አንዱ የነብይ ነኝ እያለ ሰውን እያደነጋገረ ያለው የነብይ መለሰን አንድ ቪዲዮ እናያለን። በጣም አስደንጋጭ ቪዲዮ ልቆ ነበረ። እስቲ እሱ ቪዲዮ እንግዲህ በጣም ብዙዎችን ያደነጋገረ ቪዲዮ ነው። እስቲ እሱም ቪዲዮ ተከታትለን እንመለስ። የመጨረሻ ቪዲዮአችን ነው። አረጋገጥ እንግዲህ ፊት ለፊትህ አቅርበናል። ሙዝም ከነልጣጩ እንደምትበላ ሲሚንቶ አልተቦካም፣ ያው እዛው ጋር ታቦካዋለህ። ቫዝሊንም አምጥተናል፣ ጋዝም አለ፣ ሶፍትም አለና እኔ ትንሽ ይከብደኛል። ከምኑ ነው የምትጀምረው? እኔ ችግር ከሲሚንቶ ጀምራለሁ። ያው ተመልካቾቻችን በደንብ ይሄን እንዲሰሙ ፈልጋለሁ። ይሄን የምትመለከቱ በዓለም ዙሪያ ያላችሁ ሰዎች ሁሉ ባለፈው በቲክቶክ ላይ በፌስቡክ ላይ ሲበላ ካላየው አላምንም ብላችሁ እንዳስጨነቃችሁ ዛሬ በተግባር ሊያሳይ መጥቻለሁ። እሺ፣ ስለዚህ ይሄን ሲበላ ሁሉም ሰው በላስቲ ምን እንደምትበላ እውነት ነው መለሰ የሚያወራው ውሸት ነው የምለው እኔ እንግዲህ ተቸግሬ ሲሚንቶ በላለሁ፣ ባዝሊን ጠጣለሁ፣ ጋዝ ጠጣለሁ፣ ሶፍት በላለሁ ሲል አይ ውሸት ነው ካላየን አላምንም ማለት ህዝቡ አላምንም ስላለ ዛሬ ያው እንደ ቃላችን መሰረት ላሳይ መጥቻለሁ። ስለዚህ ያው እዚህ ጋር ሶፍት አለ፣ ያው እዚህ ጋር ሲሚንቶ አለ፣ ያልተቦካ ሲሚንቶ ነው፣ ባዝሊን አለ። እዚህ ጋር እንደምታዩት 3 ሙዝ አለ። ይሄ ደግሞ እንደምታዩት ጋዝ ነው። ጋዝን ጠጣለሁ ስላልክ አፈርም ነበር፣ ያው አፈሩ አልመጣችም መሰለህ ምኑ እና እሺ ችግር የለም። ይሄም ይበቃል፣ ይሄን ካየው ይበቃል። ሎሽኑ የለም። አዎ ሎሽን ሳናገኝ ቀረ። ሎሽን ሎሽን አንዳንድ ሴቶች እንትን ያሉት እነሱ ነውና ሴቶች በአንተ ምክንያት ሎሽን ተወደዷል እያሉ እየተሰሱ ነው። እውነት ነው። ሲሚንቶ ይበላሉ ሲል እንዴት ሲሚንቶ ይበላሉ? ውሸት ነው ማለት ከባድ እኮ ነው። አሁን እኔ ራሱ ለማመን ይከብደኛል። እያየሁህም ማመን ሲሚንቶ ያው ሲሚንቶ ነው። በኢየሱስ ስም
ምን አይነት ጉር ነው ግን ሰውዬ? ኧረ ውስጥ ኮንክሪት የሚሆን እንዳይሆን አይከብድም። ትንሽ እውነት ነው። ይሄን በላል ሲል ሰዎች አላምነው ማለት ይታያል። አዎ ያ ሰቀጥታል በጣም እሺ ታላ አይ ለቤት ትልቁ ነበር እንደዚህ። አዎ ከነዳጅ ነው የሚሰራው። ቫዝሊን ይባላል። ቫዝሊን እንግዲህ እንደዚህ ይሄ ነው። በኪዳነ ምሕረት እሺ ታላ እንደዚህ ወይኔ የግመል ቅቤ እኮ ነው አይደል? የግመል ቅቤ እሺ እንደዚህ ይጀምራል። በቃ ነው ይመለስ። በቃ ለምን እንዴት አቦል ባዝሊኑን ተበልቷል። እንግዲህ እዚህኛ ብዙ ስላለ ሁሉም ልበላ ነበር። ያው ሁሉ ብዙ ስላለ አሁን የቀረው ሙዝ ከነሊጣጭና ጋዝ ይታያል። ጋዝ እግዚአብሔር የተባረከ ይሁን። በኢየሱስ ስም ብዬ ነው የምጀምረው። እንግዲህ ከዛ በኋላ እጠጣለሁ ማለት ነው። እሺ በቃ ምን ይላል አሁን ጋዝ ሲገባ አስገራሚ ነው። ውድ የቻናል ቤተሰቦች ለዛሬ ያዘጋጀኋቸው ቪዲዮዎች የተከታተላችሁትን ይመስላል። እንግዲህ ላይክ፣ ኮመንት፣ ሼር እያደረጋችሁ ቻናሉን አበረታቱ። ስለተከታተላችሁ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ደህና ቆዩልን።